ሄሎ ተማሪዎች እንደምን አላችሁ? እንግዲህ ይሄ ባለፈው የግሬድ 12 አዲሱ ካሪኩለም ዩኒት 2 የጀመርኩላችሁ ቪዲዮ ነው። ቱ ዳይሜንሽናል ሞሽን ፕሮጀክታይል ሞሽን ነው ፕሬዘንት ያደረኩላችሁ ማየት ትችላላችሁ። ፕሮጀክታይልን ዲፋይን አድርጌያለሁ። ምንድን ያልኩት በባለፈው ቪዲዮ ፕሮጀክታይል ኢዝ አን ኦብጀክት ዛት ሙቭስ ኦንሊ ባይ ግራቪቴሽናል ፎርስ ብያለሁ። ስለዚህ ዛሬ ደግሞ እንደ ፓርት 2 ልንቆጥረው የምንችል ቪዲዮ ፕሬዘንት አደርግላችኋለሁ ማለት ነው። ኦኬ ኢት ኢዝ ፓርት 2። እንግዲህ እንደ ሪቪዥን እንዲሆናችሁ አንዳንድ ነገሮችን ልንገራችሁ። ኦኬ ይሄኛውን ኢኒሻል ቬሎሲቲ ቴታ ኢኒሻል ነው ያልነው። ይሄ እንግዲህ የተመታ ኳስ ሊሆን ይችላል ከመሬት። ይሄኛው ሆሪዞንታል ዲስፕሌስመንት ነው። ወደ ላይ ደግሞ ሃይት ነው፣ ወደ ሰማይ ከፍ ያለው ማለት ነው። ኦኬ ከዚህ እስከዚህ ያለውን የመጨረሻውን ሆሪዞንታል ዲስታንስ ሬንጅ ነው ያለው፣ ወይም ኤክስ ማክስ ብለነዋል። ኤክስ ማክስ ወይንም ሬንጅ ብለናል። በአር ሪፕሬዘንት ማድረግ ትችላላችሁ። ይሄ ፓዝ ትራጀክታሪ ነው የሚባለው። ኦኬ ኢኒሻል ቬሎሲቲ ያለች እቺ ኢኒሻል ቬሎሲቲ ዩ ነው ያልኳት። እቺኛዋን ዩዋይ this is uy and this one is ux is u cos theta። ስለዚህ ux always constant። እዛኛው ቪዲዮ ላይ ማዳመጥ ትችላላችሁ። ux is always constant። እቺን ቦታ ኤል እንበል፣ እቺን ቢ እንበል፣ እቺን ሲ እንበል። እንግዲህ በፕሮጀክታይል ሞሽን ብቸኛው ፎርስ ኤምጂ ነው። ብቸኛው ፎርስ ኤምጂ ነው። አሁን አንዳንድ ጥያቄዎችን ልጠይቃቸው። አሁን እዚህ ጋር ሌት ሚ ሴይ ዲ፣ እዚህ ዲ ላይ ፎርሱ ወዴት ነው? ወደ ላይ ነው። አይ ሚን ወደ ታች ነው። ዛት ኢዝ ኤምጂ። ስለዚህ ኔት ፎርስ ብቸኛው ኔት ፎርስ በፕሮጀክታይል ኤምጂ ስለሆነ ኤምጂ ኢኳል ቱ ኤምኤ ብለናል በዛኛው ከዚህ በፊት ባለው ቪዲዮ። ኤምጂ ኢኳል ቱ ኤምኤ። ስለዚህ ማስ በማስ ይጠፋና ጂ ኢኳል ቱ ኤ። ስለዚህ ፖይንት ዲ ላይ አክሰለሬሽኑ ወዴት ነው ከተባላችሁ ኢት ኢዝ ዳውንዋርድ። አት ፖይንት ቢ ስንመጣ እዚህ ጋር ቢ ላይ ስንመጣ ኢት ኢዝ ዳውንዋርድ። ሂር ኤፍ ማለት እንችላለን። ይሄንም the acceleration is downward because the direction of acceleration is always towards the direction of net force። ሲላይም acceleration downward ነው። ስለዚህ in general the direction of acceleration in projectile motion is 10 meter per second square downward for the earth ማለት ነው። the direction of acceleration is 10 ሜትር ፐር ሰከንድ ስኩዌርድ ዳውንዋርድ። እንግዲህ ለጨረቃ ደግሞ 1.6 ሊሆን ይችላል ማለት ነው። አሁን በዚህ ኮንቴክስት ለመሬት ብቻ ነው 10 ሜትር ፐር ሰከንድ ስኩዌርድ ዳውንዋርድ ሪጋርድለስ ኦፍ ዘ ፖዚሽን ኦፍ ዘ ኦብጀክት። ይሄ ኳስ ወደ ላይ የሚሄድ ወደ ታች የሚወረድ ወደ የት የሚሄድ ወደ የት፣ ሁልጊዜም አክሰለሬሽን ወደ የት ነው ከተባላችሁ 10 ሜትር ፐር ሰከንድ ስኩዌርድ ዳውንዋርድ ነው የምትሉት። አሁን ብዙ ጊዜ ናሽናል ኤግዛም የሚያወጡት ምንድን ነው? አዘቶፕ ቢ ላይ አክሰለሬሽን ምን ይሆናል ይላሉ። ስለዚህ እናንተ 0 ሜትር ፐር ሰከንድ ስኩዌር ማለት የለባችሁም። ምክንያቱም አት ፖይንት ቢ ማን ያለው? አት ፖይንት ቢ ቪዋይ 0 ናት። እዚች ጋር ቪዋይ 0 ናት። እዚህ ጋር ግን ማን አለ? ቪኤክስ ስላለ ዜር ኢዝ ሞሽን። ስለዚህ ቬሎሲቲ 0 አትሉም። አት ፖይንት ቢ አዘቶፕ ቬሎሲቲ 0 አትሉም። ነገር ግን ወደ ላይ ቀጥታ እንደዚህ ብንወረውር ግን ኤክስ ኮምፖነንት ስለሌለው ቬሎሲቲ ቪዋይ ብቻ ስለሆነ እሱ 0 እንላለን ማለት ነው። ስለዚህ ዋት ኢዝ ዘ ቬሎሲቲ አት ዘ ቶፕ እንባላለን በጥቅል። ስለዚህ ቬሎሲቲ አት ዘ ቶፕ ማለት በዚህ ኮንቴክስት ፕሮጀክታይል አት አን አንግል ቬሎሲቲ አት ዘ ቶፕ ማለት ቪ ኤክስ ፕላስ ቪዋይ ስኩዌርድ አድርገን አንደር ስኩዌር እናስገባለን። ቢኮዝ ኤክስ እና ዋይ ሁልጊዜም ፐርፐንዲኩላር ስለሆኑ ፓይታጎረስ ቴርም እንጠቀማለን። ነገር ግን ቶፕ ላይ ቬሎሲቲ ዋይ 0 ነው። ስለዚህ ዘ ስኩዌር ኦፍ ቪኤክስ ስኩዌር ዛት ኢዝ ቪኤክስ ኢዝ ኢኳል ቱ ዩ ኮስ ቴታ። ስለዚህ ቬሎሲቲ አት ዘ ቶፕ ኢዝ 0 ከተባላችሁ ፎልስ ነው የምትሉት። ምክንያቱም የማን ፓርት ስላለ ነው? የኤክስ ፓርት አለ። ነገር ግን ዘ ዋይ ቬሎሲቲ አት ዘ ቶፕ ከተባላችሁ ተለይቶ ከተጠየቃችሁ ኢት ኢዝ ትሩ። ነገር ግን ኢን ጀነራል ዘ ቬሎሲቲ አት ዘ ቶፕ
ኢዝ ዜሮ ከተባለ ኢት ኢዝ ፎልስ ቢኮዝ ኢት ሃዝ ኤክስ ኮምፖነንት ማለት ነው። ኦኬ ሌላም ነግራችሁ ነገር ኤክስ እና ዋይ ሁልጊዜም ፐርፐንዲኩላር ናቸው። እንደገና ሌላ ስዕል ሳላችሁ እዚህ ጋር ኦኬ ኦኬ ሰምዌር እዚህ ጋር ብስል ዚስ ኢዝ ቪኤክስ ኤንድ ዚስ ዋን ኢዝ ቪዋይ። ኦኬ ያነስ ላድርገው ዚስ ኢዝ ቪዋይ። ስለዚህ ቬሎሲቲ የምንለው የሁለቱ ድምር ነው፣ የሁለቱ ድምር። ስለዚህ ፓርሎግራም ስጠቀም እንደዚህ ነው። ዚስ ኢዝ ቬሎሲቲ። እዚህ ጋም ቪዋይ ስለሌለው ኤክስ ብቻ ነው የሚሆነው። ዚስ ኢዝ ቬሎሲቲ። እዚህ ጋም ዚስ ኢዝ ዘ ቬሎሲቲ። ዜርፎር ቬሎሲቲ ስንባል የሁለቱም ኮምቢኔሽን ቬክተር ሰም ስለሆነ ዘ ቬሎሲቲ ኦፍ ኤ ፕሮጀክታይል ኢን አት አን አንግል ኢዝ ኦልዌይስ ታንጀንት ቱ ዘ ትራጀክታሪ፣ ታንጀንት ቱ ዘ ትራጀክታሪ። ስለዚህ አሁን አክሰለሬሽን ሁል ጊዜም ዳውን ወርድ ነው። አክሰለሬሽን ዳውን ወርድ ነው። እዚህ ጋም ዳውን ነው፣ እዚህ ጋም ዳውን ነው። ስለዚህ አክሰለሬሽን እና ቬሎሲቲ ፐርፐንዲኩላር የሚሆኑት አት ዘ ቶፕ ነው። acceleration is perpendicular to velocity only at the top. Acceleration and velocity v are perpendicular only at the top, only at the top ወይም ሌላ ስሙ h max ማለት ነው። at h max ከዚህ ውጭ ፐርፐንዲኩላር የሚሆኑበት ቦታ የለም። ፓራላል የሚሆኑበት ሴት ጋር ነው ብላችሁ ታስባላችሁ? አክሰለሬሽን እና ቬሎሲቲ ፓራላል የሚሆንበት ቦታ በፍጹም አታገኙም። ኖዌር አክሰለሬሽን ኤንድ ቬሎሲቲ ካን ኔቨር ቢ ፓራላል ኢን ዚስ ኬዝ ዜር ኢዝ ኖ ፖይንት ዌር አክሰለሬሽን ኤንድ ቬሎሲቲ አር ፓራላል። ኦኬ ሌላው ቬሎሲቲ ሚኒመም ዜሮ የሚሆንበት ቦታ አለ። አሁን ዌር ኢዝ ቬሎሲቲ ዜሮ? ዌር ኢዝ ቬሎሲቲ ዜሮ? ዌር ኢዝ ቬሎሲቲ ዜሮ? ካን ዩ ፋይንድ ዘ ፖዚሽን ዌር ዘ ቬሎሲቲ ኢዝ ዜሮ ኢን ፕሮጀክታይል አት አን አንግል? ኦኬ እዚህ ጋር አት ፖይንት ኤ ኢትስ ኖት ዜሮ ቢኮዝ ኢት ሃዝ ቦዝ ኤክስ ኤንድ ዋይ ኮምፖነንት። at h max here at h max it has vx clear vx አለው። ስለዚህ ቬሎሲቲ ዜሮ የሚሆንበት ቦታ የለም። what's the answer nowhere. ነገር ግን ቬሎሲቲ ሚኒመም የሚሆንበትና ቬሎሲቲ ማክሲመም የሚሆንበት ቦታ ይኖራል። ቬሎሲቲ ሚኒመም ቬሎሲቲ is minimum የት ጋር? at the top. ለምንድን ነው ቶፕ ላይ ሚኒመም የሚሆነው? ቢኮዝ the vertical component is zero. the vertical component vanishes. ቫኒሽ ማለት ዜሮ ማለት ነው። ዜሮ ቪዋይ ዜሮ ይሆናል at the top ማለት ነው። ኦኬ ቬሎሲቲ ሚኒመም የሚሆነው እዚህ ጋር ቶፕ ላይ ነው። ቬሎሲቲ ኢዝ ማክሲመም እንግዲህ ቬሎሲቲ ስንል ቪኤክስ እና ቪዋይ ነው ኮንሲደር የምታደርጉት። ማክሲመም አት ዘ ቢጊኒንግ ኤንድ ኢንድ ኦኬ ሌላ ልነግራችሁ የምፈልገው ነገር ኢኩዌሽኖችን ድራይቭ ማድረግ ነው። እዚህ ጋር ብዙ ጊዜ ተማሪዎች ፕሮጀክታይል ላይ ፎርሙላ በዛብን ይላሉ። ምንም አይነት የሚያዝ ፎርሙላ የለም። በቀላሉ ዩኒፎርምሊ አክሰለሬትድ ሞሽን ኢኩዌሽኖችን መያዝ ነው። እነሱን ከያዛችሁ ቀየር እያደረጋችሁ መጠቀም ነው ማለት ነው። ኦኬ የፕሮጀክታይል ሞሽን አት አን አንግል ፎርሙላዎችን እንዴት ድራይቭ እንደምታደርጉ ላሳያቸው። ኦኬ this is called trajectory. Okay. This is theta. Okay.
this is let me change color. This is ux and this one is ui and this one is u. Clear? This is u. Therefore ux and ui are components of u. What is ux? Ux is equal to u sine theta, and ui is equal to, this is ui. Let me say this ui. This is ui, u sine theta, and ux is u cos theta. u ማለት ኢኒሻል ቬሎሲቲ ማለት ነው። ስለዚህ 37 ዲግሪ ቢሆን ለምሳሌ ዩን በሳይን 37 ማብዛት ማለት ነው ዋይ ኮምፖነንቱን ለማግኘት። ኦኬ these are the initial velocities of the two components. This is a vertical component and this one is a horizontal component. Clear? Okay. አሁን ቶታል ታይም ኦፍ ፍላይት ማግኘት ከፈለጋችሁ ቱ ፋይንድ ቶታል ታይም ኦፍ ፍላይት ወይም ቲ ቶታል እንበለው እስኪ እዚህ ጋር ቲ ቶታል ያ ማለት ከኤ ተነስቶ በዚህ ተጉዞ ማንጋ እስከሚደርስ ድረስ እችን ሲ ልበላት፣ እችን ቶፕዋን ቢ ልበል። ስለዚህ ከኤ ተነስቶ እስከ ሲ ድረስ የሚወስደው ታይም ቶታል ታይም ኦፍ ፍላይት ይባላል። ከኤ እስከ ቢ ድረስ የሚወስደው ታይም ደግሞ ሃፍ ታይም ኦፍ ፍላይት ይባላል። ወይም ኤች ማክስ ለመድረስ የሚወስደው ጊዜ ማለት ነው። ስለዚህ ከኤ እስከ ቢ እና ከቢ እስከ ሲ የሚወስደው ጊዜ እኩል ነው ማለት ነው። ስለዚህ ቱ ፋይንድ ዘ ቶታል ታይም ኦፍ ፍላይት አንድ ኮንሲደር የምታደርጉት ነገር ምንድን ነው? ኤች ቶታልን ዜሮ አድርጉት። ኤች ቶታል ኢዝ ኢኳል ቱ ዜሮ ትላላችሁ ለቶታል ታይም ኦፍ ፍላይት ለማግኘት። አሁን ኤስ ኢዝ ኢኳል ቱ ዩቲ ፕላስ ሃፍ ኤቲ ስኩዌርድ የሚለውን የዩኒፎርምሊ አክሰለሬትድ ሞሽን ኢኩዌሽን ትወስዱና ኤስን ወደ ኤች ወይንም ወደ ዋይ ተቀይሩታላችሁ። ኤች ቶታል ኢዝ ኢኳል ቱ ዩዋይቲ። እቺ ግራቪቲ አክሰለሬሽን ኔጌቲቭ ስለሆነች ማይነስ ላርጋት፣ ማይነስ ሃፍ አፕዋርድን ፖዚቲቭ አድርጌ ስለወሰዱ ግራቪቲ ደግሞ ኔጌቲቭ ነው። ስለዚህ ሃፍ ጂቲ ስኩዌር ታደርጋላችሁ። አሳይቶልድ ዩ እዚህ ጋር ኤች ቶታል ምንድን ነው? ዜሮ ነው። ምክንያቱም አሁን ጀስት ወደ ላይ ዲስፕሌስመንት አለ፣ እንደገና ወደ ታች ሲወርድ ደግሞ ይጣፋል ማለት። ስለዚህ እዚህ ጋር ኤ ላይ መሬት ላይ ነበረ፣ ሲ ላይ መሬት ላይ ነው። ስለዚህ ቶታል ዲስፕሌስመንቱ ዜሮ ነው ማለት ነው። ከዛ ይህን ተርም ወደ ግራ ውሰዱት። ያ ማለት ወደ ግራ ሲሄድ ፖዘቲቭ ይሆናል። ስለዚህ ሃፍ ጂቲ ስኩዌርድ ኢዝ ኢኳል ቱ ዩ ዋይ ቲ ታደርጋላችሁ። ቲ ስኩዌርድ ማለት ማናት? ቲ ሲባዛ በቲ ስለሆነች አንዷ ቲ ትጠፋለች። እቺ ስትጠፋ ስለዚህ እቺን ላጥፋና እቺን ቲ ላጥፋት። ስለዚህ ዩ ዋይ ያልኩበት ምክንያት ኤች ስለሆነ ነው። ኤክስን ስትሰሩ ደግሞ ዩ ኤክስ እያላችሁ ዩን ዩ ኤክስ እና ዩ ዋይ እያላችሁ ነው የምትቀይሩ ማለት ነው። ስለዚህ ጂቲ ኢዝ ኢኳል ቱ ችንቱ ወደዚህ ስወስዳት ማባዛት ትሆናለች፣ ቱ ዩ ዋይ ማለት ነው። ስለዚህ ታይም ኢዝ ኢኳል ቱ ዩዋይ ኦቨር ጂ ማድረግ ትችላላችሁ። ዩዋይ ደግሞ ማን ነው? ዩዋይ ኢዝ ኢኳል ቱ ዩ ሳይን ቴታ ማለት ነው። ስለዚህ ቱ ዩ ሳይን ቴታ ኦቨር ጂ ታደርጋላችሁ ማለት ነው። ዚስ ኢዝ ዘ ቶታል ታይም ኦፍ ፍላይት። ስለዚህ በአጭሩ ቶታል ታይም ኦፍ ፍላይት ስትጠየቁ ቱ ዩዋይ ኦቨር ጂ ታደርጋላችሁ። ቱ ዩዋይ ኦቨር ጂ ዚስ ኢዝ ዘ ታይም ቱ ዩዋይ ኦቨር ጂ ቶታል ታይም ኦፍ ፍላይት። አሁን ሃፍ ታይም ኦፍ ፍላይት ምንድን ነው የምታደርጉት? ቱ ፋይንድ ዘ ሃፍ ታይም ኦፍ ፍላይት ይህንን ለሁለት ማካፈል ነው። ሃፍ ታይም ኦፍ ፍላይት በሌላ አባባል ታይም ቴክን ቱ ሪች ኤች ማክስ ማለት ነው። ታይም ቴክን ቱ ሪች ኤች ማክስ ማክሲመም ሃይት ለመድረስ የሚያስፈልገው ታይም ሃፍ ታይም ኦፍ ፍላይት ይባላል። ይሄን ቲ ፕራይም ልበለው ዝም ብዬ በራሴ ቲ ፕራይም ኢዝ ኢኳል ቱ ሃፍ ኦፍ ማን ቲ ቶታል። ዋት ኢዝ ቲ ቶታል? ዚስ ኢዝ ቲ ቶታል። ክሊር? ቲ ቶታል ማለት ኢዝ ኢኳል ቱ ሃፍ ኦፍ ቱ ዩዋይ ኦቨር ጂ ዚስ ኢዝ ዩዋይ። ስለዚህ ቱን በቱ ታጠፋላችሁ። ዜርፎር ቲ ፕራይም ኢዝ ኢኳል ቱ
ዩዋይ ኦቨር ጂ ታደርጋላችሁ። ከፈለጋችሁ ዩዋይን ዩ ሳይን ቴታ ማድረግ ትችላላችሁ። ዩ ሳይን ቴታ ኦቨር ጂ አድርጋችሁ ይሄ ሃፍ ታይም ኦፍ ፍላይት ይባላል። ሃፍ ታይም ኦፍ ፍላይት። ኦኬ ሌላ ሌት ሚ ፋይንድ ዘ ሬንጅ ቱ ፋይንድ ዘ ሬንጅ ሬንጅ ምንድን ነው ያልኳችሁ በባለፈው ቪዲዮ። ቱ ፋይንድ ዘ ሬንጅ ወይም ኤክስ ማክስ ማለት ነው። ሬንጅ ኦር ኤክስ ማክስ ማክሲመም ሆሪዞንታል ዲስታንስ እዚህ ጋር ላሳያችሁ። እዚህ ጋር ሬንጅ የምንለው ከዚህ እስከዚህ ከኤስ ከሲ ያለውን ሆሪዞንታል ዲስታንስ ነው። ኦኬ ቱ ፋይንድ ዘ ሬንጅ ወይም ኤክስ ማክስ ምንድነው የምናደርገው? አሁንም ኤስ ኢዝ ኢኳል ቱ ዩቲ ፕላስ ሃፍ ኤቲ ስኩዌር የሚለውን ፎርሙላ መቀየር ነው። ኤስን ወደ ማን ትቀይራላችሁ? ኤክስ ማክስ ወይም ሌላ ሲምቦል አለው ሬንጅ አድርጉት። አር ኢዝ ኢኳል ቱ ዋት ዩዋይቲ ኢዝ ኢኳል ቱ ዩዋይቲ ማይነስ ወይም ፕላስ ሃፍ ኖ ዩዋይቲ ሳይሆን እዚህ ጋር ዩኤክስቲ ነው። ስለ ኤክስ ነው እያወራን ያለ ነው። ዩኤክስ ታደርጋላችሁ። ኤስን ኤክስ ማድረግ ነው። ዩ የሚለውን ዩኤክስ ወይም ዩዋይ እያላችሁ መቀየር ነው። አሁን ስለ ኤስ ለሆሪዞንታል ስለሆነ ማወራው እዚህ ጋር ሳብስክሪፕት ኤክስ አደርጋለሁ። ስለዚህ ፕላስ ሃፍ ጂ ኢን ዘ ኤክስ ታይምስ ቲ ስኩዌር። ወደ ኤክስ ማለት ግራቪቲ ሆሪዞንታል የሚባል ግራቪቲ ስለሌለ ይሄ ይጠፋል። ስለዚህ ኤክስ ኮምፖነንትን ስትሰሩ ግራቪቲ ያለበትን ወይም አክሰለሬሽን ያለበትን ፓርት እያጠፋችሁ ትሰራላችሁ ማለት ነው። ስለዚህ ማን ቀረ? ሬንጅ ኢዝ ኢኳል ቱ ዩኤክስ ሲባዛ በታይም። አሁን ታይሙ ቶታል ታይም ነው። ምክንያቱም ሬንጅ ማለት ከመነሻው እስከ መጨረሻው ስለሆነ ሙሉ ጊዜ ነው የሚወስድ። ስለዚህ ዩኤክስ ሲባዛ ቶታል ታይም ደግሞ ማነች? ቶታል ታይም ሄር ኢት ኢዝ ዚስ ኢዝ ቶታል ታይም። ስለዚህ ቶታል ታይም ማን ነው? ቱ ዩዋይ ኦቨር ጂ ታደርጋላችሁ ማለት ነው። therefore what is range is equal to 2 ux uy over ጂ አድርጋችሁ ስሩ። አሁን ቴክስት ቡካችሁ ላይ ያለው ኮምፕሊኬትድ ነው፣ እሱን አሳያችኋለሁ። ግን እናንተ ጥያቄ ስትሰሩ በዚህ ስሩ። ሬንጅ is equal to 2 times ux times uy over ጂ አድርጋችሁ ትሰራላችሁ። አሁን ይህን ሞር ፕሮሲድ ለማድረግ ኦኬ ሬንጅ ኢዝ ኢኳል ቱ 2 ዩዋይ ማለት ዩ ሳይን ቴታ ነው። ዩኤክስ ደግሞ ማን ነው? ዩ ኮስ ቴታ ነው። ኦቨር ጂ ታደርጋላችሁ። ዜርፎር ሬንጅ ኢዝ ኢኳል ቱ 2 ዩ ሁለት ዩዎች አሉ። እዚህ ጋር አንድ ዩ አለኝ፣ እዚህ ጋር ሌላ ዩ አለኝ። ስለዚህ 2 ዩ ስኩዌርድ ሳይን ቴታ ኮስ ቴታ ኦቨር ጂ ታደርጋላችሁ። ይህንን በእንዴት አድርጋችሁ መጻፍ ትችላላችሁ? እንደዚህ መጻፍ ትችላላችሁ። ዩ ስኩዌርድ ኦቨር ጂ አድርጋችሁ 2 ሳይን ቴታ ኮስ ቴታ ታደርጋላችሁ። ኦኬ በትሪጎኖሜትሪ ደግሞ ይሄ 2 ሳይን ቴታ ኮስ ቴታ ከማን ጋር እኩል መሰላችሁ? ሳይን ቱ ቴታ ጋር እኩል ነው። ሳይን ቱ ቴታ ወይም ሳይን ቴታ ፕላስ ቴታ ማለት ነው። ሳይን ቴታ ፕላስ ቴታ ሳይን ቱ ቴታ ነው። ስለዚህ ዋትስ ሬንጅ ኢዝ ኢኳል ቱ ዩ ስኩዌርድ ኦቨር ጂ ታይምስ ይሄ 2 ሳይን ቴታ ኮስ ቴታ ከማን ጋር እኩል ከሆነ ሳይን ቱ ቴታ ጋር። ስለዚህ መጽሐፋችሁ ላይ ያለው ፎርሙላ ይሄ ነው። ሳይን ቱ ቴታ this is the range። ግን የሚቀላችሁ በዚህኛው መስራት ነው። በዚህኛው ትሰራላችሁ። ኦኬ አሁን ከዚህ ስንቀጥል ዩ ስኩዌርድ ኦቨር ጂን ኮንስታንት አድርገን ብንወስድ የመጨረሻ ሬንጅን ማክሲመም ለማድረግ to make range maximum possible ያ ማለት ኢኒሻል ቬሎሲቲውን ሳንጨምር ሳንቀንስ ግራቪቲንም ሳንቀይር አንግል በመቀያየር ሬንጅን ትልቅ ልናደርግ እንችላለን ማለት ነው። ስለዚህ አሁን ይሄን ሬንጅ በጣም ትልቅ ለማድረግ ዩ ስኩዌርድ ኦቨር ጂ ኮንስታንት ከሆነች ማንን ነው የምንቀያየር? ሳይን ቱ ቴታን የመጨረሻ ትልቅ እንዲሆን ማድረግ ነው። ዜርፎር ሬንጁን አርን ማክሲመም ለማድረግ እዚህ ጋር ሳይን ቱ ቴታን አንድ ማድረግ ነው። ምክንያቱም የሳይን ዋጋ ከአንድ አይበልጥም። የመጨረሻው ትልቁ ዋጋ አንድ ስለሆነ ማለት ነው። ስለዚህ ሳይን ቱ ቴታ ኢዝ ኢኳል ቱ 1 ትላላችሁ። ዋን ደግሞ ከማን ጋር እኩል ነው? ከሳይን
90 ዲግሪ ጋር እኩል ነው ማለት ነው። ስለዚህ ዋት ሳይን ቱ ቴታ? ሳይን ቱ ቴታ ኢዝ ኢኳል ቱ ሳይን 90 ዲግሪ ሳይን 90 ዲግሪ። ስለዚህ ሳይን እና ሳይን አንድ አይነት ከሆነ ቱ ቴታን እና 90 ዲግሪን እኩል ማድረግ ትችላላችሁ። ስለዚህ ቱ ቴታ ኢዝ ኢኳል ቱ 90 ዲግሪ። ስለዚህ ለሁለት ስታካፍሉት ኦቨርቱ ስታደርጉ ቴታ ኢዝ ኢኳል ቱ ስንት? 45 ዲግሪ። ስለዚህ ኢፍ ቴታ ኢዝ 45 ዲግሪ ዩ ዊል ጌት ኤ ማክሲመም ፖሲብል ሬንጅ። አሁን እዚህ ጋር በደንብ ላስረዳችሁ ምን ማለት ነው። ሌት ሚ ድሮው ኤክስ ኤንድ ዋይ ኮኦርዲኔት። ኦኬ ዚስ ኢዝ ዘ ቨርቲካል ሃይት ኤንድ ዚስ ኢዝ ዘ ሆሪዞንታል ዲስፕሌስመንት። ኦኬ አሁን በ30 ዲግሪ ብንወረውራት እንደዚህ ልትወድቅ ትችላለች። እቺ በ30 ዲግሪ ብትሆን ማለት ነው። በ45 ዲግሪ ብንወረውረው እንደዚህ ሊወድቅ ይችላል። ኦኬ ሌት ሚ ድሮው ኢት አጌን። ኦኬ አስዩም ዚስ ኢዝ 30 ዲግሪ። ኦኬ and assume this is 45 ዲግሪ። ይሲ አሁን ይህንን የ45 ዲግሪ አድርጋችሁ ሰዱት። እችኛዋ የ30 ዲግሪ እዚሽ ጋር ናት ያለች አንግሏ። እነዚህ ማለት ናቸው። አሁን አንግል እየጨመሩ ስሄድ አሁን 46 ዲግሪ ባደርገው ያንሳል። ይሲ 46 ዲግሪ ሳደርገው ያንሳል ማለት ነው። ይሄ የ46 ዲግሪ ማለት ነው እዚህ አካባቢ። ስለዚህ በጣም ትልቅ የሚሄደው በስንት ዲግሪ ነው? በ45 ዲግሪ ነው ማለት ነው። በ45 ዲግሪ በጣም ትልቅ። ስለዚህ ጦር ወርዋሪዎች እንዲወረውሩ የሚፈለገው በየትኛው ነው ማለት ነው? በ45 ዲግሪ ነው። ስለዚህ ከ0 ዲግሪ እስከ 45 ዲግሪ አንግል እየጨመርን የምንሄድ ከሆነ እስከ 45 ዲግሪ ድረስ ሬንጅ እየጨመረ ነው የሚመጣው። ግን 46 ዲግሪ መሆን ሲጀምር እንደገና ወደ ኋላ መመለስ ይጀምራል ማለት ነው። ስለዚህ አሁን እቺ 30 ዲግሪ ነች። አሁን 60 ዲግሪ ባደርገው ተመልሶ እንደዚህ ነው የሚመጣው በ60 ዲግሪ ማለት ነው። ስለዚህ በ30 ዲግሪ እና ኤንድ 60 ዲግሪ ዘሴም ሬንጅ ነው የሚሰጠን። ዘሴም ሬንጅ። ስለዚህ በጣም ኮመን ጥያቄ የምትጠየቁት ምንድነው? ሬንጅን ማክሲመም ፖሲብል ለማድረግ መወርወር ያለበት አንግል 45 ዲግሪ ነው ማለት ነው። ዚስ ኢዝ ዘ ዴሪቬሽን። እንግዲህ አንዳንዴም አሳይመንት ሊሰጣችሁ ይችላል። ዚስ ኢዝ ዘ ዌይ ሃው 45 ዲግሪ ኢዝ ፋውንድ ቱ ጌት ኤ ማክሲመም ፖሲብል ሬንጅ። ኦኬ ታንክ ዩ። ቪዲዮዎችን ሰራላችኋለሁ። ዚስ ኢዝ ማይ አድሬስ